ሰላም ጤና ይስጥልን ውድና ተከበራችሁ የመሲ ቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ምሳሌ እግዚአብሔር ይመስገን ምሳሌ ወጣለች ማለት ነው። ከታሰረችበት ቦታ ከታገደችበት ቦታ የመድብል ጓደኛ መጥቶ በጣም ምሳሌን አስመለጣት ማለት ነው። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን ማለት ነው። በጣም ነው ደስ ያለኝ እና እሷን እያስመለጣት ሲኖር ደግሞ እነዚህ አጋሾች መጥቶ ከእጁ ሊነጥቁ በመጡ ጊዜ እነሱ እንደዚህ እየተደባደቡ ምሳሌም እንደምንም ሆኖ በቃ አስመለጣት ማለት ነው። በጣም ነው ደስ ያለኝ ማለት ነው። እግዚአብሔር ይመስገን። በዚህ ሕፃን ምሳሌ ላይ የሚደርሰው ግፍ በጣም ከባድ ነገር ነበረ። ይሄኛውም ማለትን ችግር የለም እንዳንቺ አግዝሻለሁ፣ ምንም ችግር የለም፣ ሁሉ ነገር እኔ ላይ ጣይ፣ ከዚህ በፊትም ታውቂኛለሽ ብሎ ማለትም እንደምንም አሳምኖ ማለት እውነት ነው ብላ በቃ እንደምንም በቃ አሳምኖ ከዛ እችን ምሳሌ ለማፍታት ወይም ለማስመለጥ መፍትሄ የሆነው የመድብል ጓደኛ ነው ማለት ነው። እንደምትመለከቱት የመድብል ጓደኛ ቤቴስታ በምናምን እንደዚህ እያደረገ ምሳሌም እንደምንም አድርጎ አስመለጣት ማለት ነው። በጣም ደስ ብሎኛል ማለት ነው። እነዚህ ደግሞ ምሳሌን ላይ ጥቃት የሚያደርሱ ወይ ምሳሌን ሊያግቱት ወይ ያሰሩት አንድ ክላስ ላይ አፍኖ ማለት ነው ያስቀመጡት ማለት ነው። እንዴት ሊያመልጥ ቻለ ብሎ እንትን ባደረጉ ጊዜ በጣም ነው ከባድ። ከዛ በኋላ ባስመለጠ ጊዜ ደግሞ ዝናንም እንደዛው ደግሞ መድብል ዝናን ከዚህ በፊት አግዷት ነበረ። አንደኛ መድብል ለወንድሙ ብሎ ዝናን አግቷት ነበረ። ከዛ ደግሞ ወንድሙም ስላልተገኘ ዝናም ደግሞ እምቢ ለመንገድ እምባለ። ከዛ በኋላ መፍታት ሽንቱን ልሸና ነው ብሎ ዝና ስለምነው እውነት ነው ብሎ ደግሞ ሞገስ እግሩን ፈታው። በፈታ ጊዜ ደግሞ ዝና ምንድን ያደረገው በእርግጫና በደስታ ወይም በሆዱ ወይ በልቡ በእጁ እንደዚህ በጣም ከባድ ምታት ነው የመታው ማለት። ከዛ ሞገስ ደግሞ ከባድ ወደቀ። በከባድ ሁኔታ ነው የወደቀው ማለት ነው። ጭንቅላቱን ተጎድቷል፣ ትንሽ ተመታ። ከዛ በኋላ እራሱን ስቶ ነበረ። በዛም ደግሞ ዳጣም በጣም ደንግጣ ወይኔ ብላ በቃ ተንቀጣቀጠች ማለት ነው። መጀመሪያ የምትፎክረው ዝና ላይ የምትፎክረው ዳጣ እኮ ናት ያሳቀችኝ፣ እየፎከረች ነበረ። በዛ አጋጣሚ ደግሞ ዝና ሀምጪ ቁልፉን እያለ ዳጣን እያስፈራራት ነበረ። ዳጣ ደግሞ እሱ ጋር ለመሄድ በጣም ፈራች፣ ተንቀጣቀጠች። ከዛ በኋላ ደግሞ ዝና ደግሞ ቆይ አሳይሻለሁ እያለት በሷ ላይ እንትን እያለት ነበረ። ከዛ በኋላ ቁልፉን ቆይ እያለች ማለት ነው። ከዛ ዝና ደግሞ አምጪ ብዬሻለሁ ቁልፉን አምጪ እያለት በቃ እሷም ቶሎ ለማምጣት ስላልቻለ እሱ ደግሞ ለመውጣት በቃ ወደ በር እየተጣጋ ያለ መድብል መጣ ማለት ነው። መድብል በቸካይ መጣና ከዛ በኋላ አንተ ምን አድርገው ነው ሞገስን እንደዚህ ያደረገው ምን አድርገው ነው ብሎ በቦክስ በቴስታ በምናምን በቃ እየመተው በቃ አሰረው። ደግሞ መልሶ ጀርባው ነገር ምንድነው ስልኩ ወድቆ ነበረ ማለት ነው። የመድብል ሲወድቅ ዝና ምንድነው አድርገው ወደ እንትን ስር ነበረ የከተተው። ግን መድብል እስካሁን ድረስ አላወቀም ማለት ነው። ዝና እንደከተተው ምንም አላወቀም ማለት ነው። እና ከዛ ምን ያደረገ ምሳሌም ደግሞ እንዳመለጠች ምሳሌን ደግሞ እንዳስመለጠ የመድብል ጓደኛ። ከዛ በኋላ መድብል ደግሞ ዝና ጋር መጣና ምሳሌን እኮ አድነናታል ገል ምን አለ ዝና ምን አድነናታል ምሳሌን አለና ለዝና ስነግረው ዝና ደግሞ በጣም ደነገጠ። እንዴት እንደዚህ ሊሆን ይችላል ብሎ ብቻውም ደግሞ አሁን ትነግራለህ ወይ አትነግርም ወንድሜ የት አለ ስል ምንም ብትል ምንም ወንድምህን ምንም አታገኝም ብሎ በመድብል ላይ አሁንም ዝና እየፎከረ ነበረ ማለት ነው። አንተን እገድልሃለሁ ብሎ ዝና መድብልን እንትን እየተናገረ ደግሞ ነበረ። ዝና መድብልም እንደዛው አንተማ ትሞታታለህ እንጂ ከዚህ ቦታ አትወጣም ብሎ ለዝና ያወራታል። ሳትሞት አትቀርም ብሎ
በሱ ለምራቅ እየተፋ ነበረ። በዛም ደግሞ ምሳሌ ስላመለጠች ደግሞ ማሌት ጋር ሄደ ማለት ነው። አጋሾች ዋና አለቃ ተብዮ ከዛ ሲሄድ ደግሞ አንቺ አውሬ ለካ ልጅቷን ልታድኔ ነው እንጂ እኛን ልጅቷን ልታሳግኝ ነበረ ወይ ታገድ አለብሽ እሷን አምጣ ብሎ የላከው ሰውዬ ስናገር ወይኔ ብሎ አንቋት በቃ ንቃት ማለት ነው። እሷን ሳንቀር ልትሞት በዛም ደግሞ እፍራታ ወይኔ ልቀቃት ልትሞት እኮ ነው ስትል ላለቅም ብሎ አፍኖት ሲይዛት ልትሞት ነበረ። ከዛ ደግሞ ምሳሌንም ደግሞ ምሳሌ ወይም እህቷ ጋር ወይም እናት እያለች እንደ እናትም እንደ እህትም ያሳደገች ቅድስት ጋር ተገናኘች። ቅድስትና እንደ አይታ ደግሞ ቅድስት ወይኔ ምሳሌ ደህና ነሽ ወይ ምንም አላደረጉሽም ሁሉ ቦታ ሰላም ነው ብለው እሷም እንደዛ ያየች ምሳሌ እኔ ደህና ነኝ እኮ ምንም አላደረጉኝም እንደዚህ መድብል መጥቶ ወይኔ አጎቴ መጣክ ወይ ብላ ወደሱ ዘለለች። ከዛ በኋላ ደግሞ የመድብል ጓደኛ ደግሞ አሉና በጣም ደስ በሚለው ሁኔታ ነበር ያሳለፉት። እና ዝናን ደግሞ እየፈለጉ ነው እስካሁን ድረስ ደግሞ እንደዛው ደግሞ ዳጣ ደግሞ እዛ ያሳቀችኝ እኮ ዳጣ መጀመሪያ ያልፎከረችው ከዛ መድብል ከመጣ በኋላ ፎከረዋ በጣም ነበረ እንትን ያደረገኝ ማለት ነው። ከዛ ባልሙ ምሳሌዬ እንኳን ደህና ሆንሽልኝ የኔ እናት የኔ ልጅ እያለች ቅድስት ምሳሌዬን እያደፋበሰች በዚህ እያየቻት ነበረ። እንዲሁም መድብል ደግሞ እንኳን አንቺ ደህና ነሽ እግዚአብሔር ተመስገን እያለ እግዚአብሔርን እያመሰገነ ነበረ። እንዲሁም ደግሞ ዝና በእነሱ ለመፎከራቸውም እንደቀጠለ ሉላም ደግሞ እንደዚህ ለመውጣት የፍቺ ወረቀት ልታቀርብ ፖሊስ ጣቢያ ባይደችበት ሰዓት ላይ አንድ ቢሮ ላይ ስትገባ ሰላም ስትል እጇን ጨብጥ አድርጎ በቃ እሷ ላይ በቃ አለቅ ማለት እና ከዛ ላበላብ ሆነ ልጁ። እሷም በደንብ ትኩር ብላ አየች። በጣም የሚገርም ነገር ነው። ምንድነው የሚያቀኝ ሰው ነው ወይ ምንድነው ብላ እሷም እንደዚህ በቃ የሆነ ነገር ስሜት ተሰማል። ከዛ ጥሩ ሁኔታ ላይ እግዚአብሔር ይመስገን። እኔ ከምንም በላይ ምሳሌ ስለተፈታች ምሳሌ ስላስመለጧት በጣም ደስ ብሎኛል ማለት ነው። በዚች ሕፃን ላይ ይህንን ሁሉ ጉዳት የማይረሳ ጸጸት በሷ ላይ እያሳደሯት ነው ማለት ነው። በሕፃንነቷ ገና ሕፃን ናት። አባቷም እንደዚህ እንደታገደ ወይም ሞተ ታገደ የት እንዳለ አይታወቅም እስካሁን ድረስ ግን በዛም ደግሞ በልጇ ላይ እንደዚህ ማድረግ ደግሞ በጣም ከባድ ነው እውነት የምር ከባድ ነው። እና እንደ እግዚአብሔር ፈቃድ ወንድሙ የመድብል ወንድም ቢገኝ በጣም ደስ ይላል ማለት ነው። እና እንደቀጠለ ነው ማለት ነው። እንደዛ ሆኖ ደግሞ ምሳሌ እየተጫወተች ቤት ውስጥ ወሰዷት እና በቃ ምሳም በሉ። በጣም ስቅስቅ ብላ እየሳቀች ነበረ። እንደዚህ እኮ አይሳቅም ጥሩ አይደለም ምግብ እየበላሽ እያለ መድብልም እንዲሁም ቅድስትዬም አረ እንደዚህ አትሳቂ ምግብ እየበላን እንደዚህ መሳቅ የለም ብሎ ምግብም በሉ። ከዛ በኋላ በቃ ተባባሉ። በቃ ከተባባሉ በኋላ ደግሞ መድብል ደግሞ ቅድስትዬ እስኪ ጭሱን እንትን አድርጊል ጣኑን እንትን አድርግ ስላት እሷ ደግሞ ቡና ልታቀራረብ ምግብም ከበሉ በኋላ ቡና አነሳች። ምግብ ካነሳች በኋላ ቡና ልታቀራረብ ሄደች። በጭስ ምናምን አደረገች። ከዛ በኋላ ምሳሌ ደግሞ እየዘለለች ነበረ። መድብል ደግሞ አያት ዝልል ይሄኛው የአባትሽ ወንበር ነው እንዳትሰብሪ ብሎ ተቆጣት። ከዛ በኋላ ጎትየዋን ደግሞ ምሳሌ እስኪ ዝፈንልኝ ዘፈን ስም ልዩ ቀን ነው ልዩ ያሉ በጣም ደስ የሚል ጊዜ ዛሬ ልዩ ነው ዛሬ ልዩ ቀን እያሉ በጣም እንትን እያሉ ነበረ። የደስታ ቀናቸውን እየገለጹ ነበረ በዜማ በጣም ደስ ብሎናል ማለት ነው።
እንኳንም ልዩ ቀን ሆኖላቸው በጣም ደስ ብሎኛል። እኔ ለእነሱ ቀለኛም ልዩ ቀን ሆኖልናል። ለምን ምሳሌ ስለተፈታች ደስ ብሎን እኛም ስለታገተች በጣም ነበር የከፋን፣ በጣም ነበር ያሳዘነን። እውነት የምሬን የምላችሁ እሷ ታገተች ማለት እኛን ራሱ በጣም ደብሎናል። ለምን ሕፃን ስለሆነች በሕፃንነቷ ይህንን ማያቷ በጣም ነበረ ያስጠለን እና በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ባይ ባይ።